ቦታው ጠበበሽ? ምቾት አልሰጠኝም ብዙም ደስ አይለኝም። ምንድነው አልጋ ይምጣልሽ እንዴ? ሰፊ መኪና ይምጣልሽ? ካልሆነ መኪናችን ጠባብ ነች። በጣም ያምርሰው ነው ያለው ነገር። ቴንኪው ግን ባትነካኪ ጥሩ ነው ማለት ኖርማል ነው እንዴ? አይ ጥሩ አይደለም። በጣም ግን ምን አደርጋለሁ እሱ ጋር የሆነ ያለው የወዚው ምን እኔ ያለው አልኩክ እንዴ? አንቺም አለሽ ምን እኔኮ ስላለው ነገር እንድትነግሪ እጅክ ላይ ከሚሆነ ነገር ቢሆንሽል። አረ ምን ነው እኔ በጣም እያስፈራሽ ነው። አይ ያው ሌላ ነገር ነው ያሰበ አይደለም። አይ እኔ ግን ያው ስራውን ማግኘት አለብኝ ብዬ ስለማስብ ነው። ስራውን መስራት አለብኝ ብዬ ስለማስብ አንቨርጅ እያሽኮረመምሽ ነው በእውነት። ለምን ትሽኮረመማለህ? ያው እውነት ወይ ስለሆነ ነው። ደስ ይላል በጣም እውነት። በዚህ ሰዓት እንደዚህ አይነት ሴት በዚህ አቋምሽ በዚህ ቁንጅናሽ እንደዚህ አይነት ነገርማ እየጠፋብኝ ነው። እግርግሬን ይያየክ ነው እየወረከ ያለው ለዛ ነው። ምንድነው እንደዚህ ያለው? ልብስ ተጋኗል ነው በቃ መልበስ ደስ ይለኛል። እንደዚህ አይነት ልብስ ለዛ ነው ለቀቅ ያሉ ልብሶች መልበስ ምናምን ይመችሻል። ደስ ይለኛል። ለዛ ነው ማለት እንደዚህ ነፃነት ይሰጠኛል። ይለኝ አረ የነካካሽ ነው እውነት። ምን ነው ይደብርሃል እንዴ? ምንድነው እንደዚህ? ሰላም ወንድሜ እንዴት ነህ? በቪዲዮ መጥቼልሃለሁ። ጉዳዩ ትንሽ ወሰብሰብ ያለ ነው። በጣም ነው እምወዳት እማፈቅራት። 2 አመት አብረን ኖረናል። ነገር ግን ከ2 አመት በኋላ በህጋዊ መልኩ ልንጋባ ነው። የእሷ ቤተሰቦች ክፍለ ሀገር ስለሆኑ ሽምግልና ለመላክ ዝግጅት ላይ ነን። አሁን እሷ ቤት ቁጭ ብላ ነው የምትውለው አብዛኛውን ጊዜ። እኔ ነኝ የምሰራው። አሁን ባለቀ ሰዓት ወጥቼ መስራት አለብኝ፣ መንቀሳቀስ አለብኝ። እስከ መቼ ያንተ ጡረተኛ ሆኜ እኖራለሁ ያለችኝ ቃል በቃልና እኔ እንደዛ አላስብም ነበረ። ለማንኛውም ኦኬ ምንድነው መስራት የምትፈልጊው? ከፍትልሽ ነገር ካለ ምናምን ስላት አይ የምትከፍትልኝ አልፈልግም ተቀጠሪ እሰራለሁ አለችኝ። እኔም እሺ አልኩኝ። ግን ስራ እፈልጋለሁ በሚል እንግዲህ ኦልሞስት አሁን 2 ወር ሊሆናት ነው። በጣም አጭር ቀሚስ ለብሳ የምትሄደው በባህሪዋ ከሰዎች ጋር ትግባባለች እና እያመንኳት አይደለም እየተጠራጠርኩ ነው እና ሰላም ላገኝ አልቻልኩኝም። አርፈሽ ተቀመጪ ብላትም አልሰማ ብላኛለች። ስለዚህ እስኪ በተቻለ መጠን አግኝተህ ምን እንደምታስብ ማወቅ እፈልጋለሁ። ስራ ለመፈለግ ብላ በጣም አጭር ቀሚስ በጣም የተገላለጠ ልብስ ነው ለብሳ የምትወጣው እና ስራ ለመፈለግ እንደዚህ አይለበስም። እንግዲህ ኦልሞስት ተጋብተናል። ከተጋባ ሰው ጋር ደግሞ እየተኖረ እንደዚህ አይነት ነገር አይደረግም ብዬ ነው የማስበው እና በጣም ተገርሜያለሁ፣ ተረብሻለሁ። ሰሞኑን በእኔ በኩል ስራ ማግኘላት ነበረ፣ ግን አልፈልግም አለች። እሷ የምትፈልገው ከብዙ ሰዎች ጋር የሚያገናኝ ነገር ሌላ ነገር ይመስለኛል እና አሁን ሽማግሌ መላክ አልፈልግም፣ አልችልም። በዚህ ሁኔታ አግኝተህ ስራ አለ ብለህ ምን ያህል እንደሆነች ማወቅ እፈልጋለሁ እና እኔ እርግጠኛ ነኝ አንተንም ልታሳስት የምትችል አይነት ሴት እንደሆነች እና ትክክለኛ ውሳኔ እንዳልወሰንኩኝ ገብቶኛል። ለማንኛውም አግኝተህ አውራት እና ያለውን ነገርም አሳውቀኝ። አመሰግናለሁ። ቴንኪዩ። እንዴት ናችሁ ውድ የቻናል ቤተሰቦቻችን? እንግዲህ አንድ ጓደኛዬ ኦልሞስት የ2 አመት ፍቅረኛው ነችና እሷን እንድከታተላት
እንግዲህ መልእክት ነው አሁን እዚህ ጋር ይዤላችሁ የምቀርበው። ጉዳዩን እንግዲህ ይዘን እንድንቀርብ እናንተም ከጎን የሆናችሁ አይዞ በርታ እንድትሉኝ በአክብሮት እጠይቃለሁ። ስለዚህ እስከ መጨረሻው አብረን የምንሄድ ነው ይሆናል። እንግዲህ ከዚህ በፊትም ያለውን ነገር በደንብ አውርተናልና እስኪ ስላለው ነገር እሷንም እስኪ እስከ መጨረሻው ምን ደረጃ ላይ እንደምትሆን የሱንም ውጤት መድረስ ስላለብን አብራችሁን እንድትከተሉን በአክብሮት እጠይቃለሁ። ስለ እውነቱ ለመናገር እንግዲህ በዚሁ አጋጣሚ ምን ያህል መከዳት ምን ያህል ከባድ እንደሆነ ችት መደረግ ምን ያህል ከባድ እንደሆነ እንግዲህ ቤተሰቦቻችን በደንብ እናውቀዋለን ሁላችንም እና የየራሱ የሆነ ሁሉም ሰው ቁስል አለበት። ያን ነገር ግን በደንብ ተከታትለን እኛ የሰውን ህይወት ለማዳን እያንዳንዱን ነገር ተከታተል ለመድረስ ነው የምንሞክረው። ሁላችንም ከክህደት ከውሸት ፈጣሪ ይጠብቀን ነው መላችሁ በዚሁ አጋጣሚ ልነግራችሁ ፈልጋለሁና ይህን ነገር ሁሉም ሰው የየራሱ ህሊና እንደ ህሊናችን ፈጣሪ ፈሪሃ እግዚአብሔር ፈጣሪውን የሚያከብር ፈጣሪውን የሚፈራ እንድንሆን ፈጣሪ እንግዲህ ከሁላችንም ጋር ያግዘን እላችኋለሁ በዚሁ አጋጣሚ። ታዲያስ እንዴት ነሽ? እንዴት ነህ? ሰላም ነሽ? ሰላም ነው። እንዴት ነሽ? መስገን ቅስቃሴ አስጠበቅሽኝ። እንግዲህ የምታደርገው ልክ መንገድ ተዘጋግቷል። በዛ ዝናብም ስላለ ትንሽ አስቸጋሪ ነው። እንዴት ነሽ ታዲያ? ደህና ነኝ። እናንተ እንዴት ነህ? ይመስገናለሁ። ሰላም ምናምን ሁሉ ሰላም። አንቺ ጋርስ? አሪፍ ነው። ስራ ፈልግልኝ እያልኩ ስራ ልትለኝ ነው። አምሮብሻል። የምር ነው እውነት። ያው ታደርገዋለህ። ውበት ከላይ ነው የተሰጠኝ። ከላይ ነው እውነት ነው። እንዴት ነው ታዲያ? ደህና ነኝ። እንቅስቃሴሽ እንግዲህ እስቲ አንተ እንድታንቀሳቅሰኝ ብዬ ነው አንተ ጋር የመጣሁት። ያወርታኝ ለበስለ ለዛ ጥሩ መልካም። እንግዲህ ያው ስራችንም አይደል እንግዲህ ስራችን የሰውን ህይወት ለመቀየር እኛና ራሳችንም ለመቀየር እንግዲህ በት እያልን ነው ያለ ነው። ስለዚህ እንግዲህ አንቺም ደግሞ አሪፍ ቦታ ላይ እንደማስገባሽም እንግዲህ ውስጤም ይነግረኛል። ያው አንቺም ደግሞ እንግዲህ በምትችይው መንገድ ራስሽን ለማዘጋጀት ብቁ ነሽ ወይ ለመስራት ብቁ ነኝ ወይ የሚለውን ነገር ታንቺ እንግዲህ አንዳንድ ነገሮችን እንጠብቃለሁ። አረ በጣም እንጂ ሲጀመር ቤት ውስጥ ነው ሙሉ ነገር ካለ አይደለ ስናወራ እና በቃ ወጣ ብዬ መስራት ደህና ሰዎችን መተዋወቅ እንጂ ማድረግ ምናምን እፈልጋለሁ። ስለዛም ነው በስ አሪፍ ነገር ታገናኘኛለህ ብዬ አስቤ አንተ ጋር የመጣሁት። ደግሞ መቼም እተማመንብሃለሁ። አዎ እንግዲህ እንዴት ነው ይሄ ውበት? እንዴት ነው ማርኩ? እንዴ አይ እንደዛ እኮ አይደለም። እንዴት ግን ማለት እስካሁን ሲንግል ነሽ ማለት ነው? ስራ ለመስራትም እንደው እንደዚህ እንትን ያልሽው ስላለሽ ህይወት እስኪ አንዳንድ ነገር በይ። አዎ ከፋሚሊ ጋር ነው የምኖረው። ኦኬ። እና በቃ ስራ ምናምን አልሰራም። ያው ቤት ውስጥ ፊልም በማየት ቲክቶክ በማየት ምናምን ነው ማሳልፈው ጊዜ ማለት ነው። በሳስበው የሆነ ታይም ላይ አሁን ወጣት ነኝ። ያው እንዳየከኝም ቆንጆ ነኝ። ወጥቼ ብሰራ ደህና ነገር አገኛለሁ ብዬ አስቤ ነው። ሰዎች ሳማክር አንተ ጥሩ ስራ እንደምታገናኘኝ ስለነገሩ እስቲ አንተን እጄ አግኝቼ ባወራ ከተሻለ ነው ብዬ አስቤ ነው። እና ያው ለውጥ ነው በቃ ቤት ከምቀመጥ ወጥቼ ብሰራ የተሻለ ነው ብዬ አስቤ ነው። እውነት ነው። እሱ ትልቅ ነገር ነው። ትልቅ አስተሳሰብም ነው። ያው የሰው ልጅ መስራት ትልቅ ያደርጋል። ከብዙ ነገሮችም ትቆጠቢያለሽ። ስለዚህ ስራ የመስራት ፍላጎትሽ ምን ያክል ነው? እንግዲህ ከምንም በላይ የሰው ልጅ የሆነ ነገር ለማድረግ መጀመሪያ ራሱ መፈተሽ አለበት። ለዛ ለሚያደርገው ስራ ለሚሰራው ነገር ውጤታማ ለመሆን ምን ያህል ዝግጁ ነው የሚለውን ነገር ነው እንግዲህ ካንቺ ማወቅም የምፈልገው። እኛ እንግዲህ እንደ አንድ ተቋም እንደ አንድ ስራ እንግዲህ እኛ ደለላም የተለያዩ ነገሮችንም ስለምሰራ ወደ ውጭም እሰራለሁ ልካለሁ እዚህም ሀገር ውስጥ ደህና ሰዎች ጋር ምናምንም ስለምውል እነሱ ጋርም የመስራት ፍላጎትሽን ካሁኑ ማወቅም ስለምፈልግ ለዛ ነው ያለውን ነገር እንድትነግሪኝ የምፈልገው። አዎ ማለት ያው ቤተሰቦቼ ዝቅተኛ ኑሮ ስለማይኖሩ ገንዘብ ላላጣ እችላለሁ፣ ግን ወጥቼ ብሰራና ያው ውበቴን ብጠቀምበት ወጣትም ነኝ አላደለ። ስለዚህ ሂጄ ወጥቼ ብሰራ የተሻለ ነገር ይኖረኛል ብዬ ቆይቷል ማሰብ ከጀመርኩኝ እና ሰው ወጥቼ ነው ማለት ሊያገናኝ የሚችል ሰው ስራ ሊያገናኝ የሚችል ሰው ስላጣ ነው እስከዛሬም ድረስ የቆየሁት። ከዛ አሁን ሳማከር ጓደኞቼን ሳማክራቸው ነገር እሱ የተሻለ ሰው ሊያገናኝሽ ይችላል፣ ስራ የተሻለ ሊያሰራሽ ስለሚችል እሱን ሄደሽ ብትናገረው የተሻለ ነው አሉ።
ስለዚህ ወጥቶ መስራት አለብኝ ብዬ ስለማስብ ነው በዚህ ወጣትነቴ አይመስልክም? እውነት ነው። እንደዛ በስልክም አወርተሽኛል በነገራችን ላይ ያው ግን በስልክ ያወራውሽና በአካል ሳገኝሽ እንዴት ምን ሆንኩብህ? ተቀየርኩ ማለት እንግዲህ ያው ተቀይረሽብኛል። እውነት ለማለት ማለት ምን ተቀየረብህ? አነጋገርሽ፣ አለባበሴ አው ማለት ያሰብኩሽም እንደዚህ አልነበርሽምና ጀስት በጣም አንቺ ደግሞ በጣም ውበት ያለሽ ሴት ነሽ። እንዴት ማለት እንዴት ትዳርም እንዴት ለመያዝ አላሰብሽም ምናምን የሚለውን ነገር እስኪ በዚሁ አጋጣሚ እንደው ጠቀስ ብታደርጊልኝ። ያው ትዳር ምናምን ከመድረሱ በፊት እኮ ሪሌሽንሺፕ ያስፈልጋል። እስቲ ሪሌሽንሺፕ ኖሮኝ አያውቅም። ያው ብዙም ከቤት መውጣት አልፈልግም። ያው ማለት ስራ ሲኖርክ ምናምን ትወጣለህ አይደለ? እኔ ደግሞ እንደዛ ስራ ሰርቼ ምናምን ስለማላውቅ ይሄን እድል ስላላገኘው ሪሌሽንሺፕም የለኝም። እስከዛሬ ድረስ ሪሌሽንሺፕ ኖሮኝ አያውቅም፣ እንኳን ወደ ትዳር ማለት ነው። ትዳር ደግሞ ገና አሁን ላይ አላስብም። በቃ ስራ ሰርቼ ተሳክቶልኝ ምናምን የሚደርስ ነገር ነው ብዬ ነው የማስበው። ለዛ ያው ስራውን ካገናኘኝ በኋላ አስብበታለሁ ትዳር ነው ይሻላል። እንግዲህ ያው ምናልባት ያው ካሁኑ ደግሞ ለምን አሁን ትዳር ካለሽ ፍቅረኛም ካለሽ ምናምን ብዙ ነገሮች ከመሰሪያቸው ስራዎች በተገናኘ የማይመቹ ስራዎች ሊሆኑ ይችላሉ ከጊዜ አንጻር ከሰዓትሽ አንጻር ምናምንና እነዛ ነገሮችን በዚሁ አጋጣሚ ቼክ አድርገን ብንሄድ ጥሩ ነው። አይ ሪሌሽንሺፕም ትዳርም ፍላጎትም ሀሳቡም የለኝም አሁን ላይ ሲጀመር ሪሌሽንሺፕም የለኝም ማለት ነጻ ሆነክ ማሰራት ያለበህን ነጻ ሆነክ እንድታገናኘኝ ብዬ ስላሰብኩ ነው በነጻ እንማውራት። እንደዚህ አይነት ነገር የለም። ምን አይነት ስራ ብትሰሪ ምን አይነት ውጤታማ ያደርገኛል ብለሽ ታስቢያለሽ? ያው አሁን ላይ በነገራችን ላይ ባለው ኮንዲሽን ትንሽ ጠባብ ነውና ስራ ብዙ የለም ማለት ብዙ ሰዎች ናቸው የሚመጡት ስራ ለመፈለግም ስራም እንደዚህ እንዴት ናችሁ ውድ የቻናል ቤተሰቦቻችን? እንግዲህ አንድ ጓደኛዬ ኦልሞስት የሁለት አመት እኔ በምችለው መንገድ ነው እሷን እንድከታተላት እንግዲህ መልእክት ነው አሁን እዚህ ጋር ይዤላችሁ የምቀርበው። ጉዳዩን እንግዲህ ዘን እንድንቀርብ እናንተም ከጎን ይሆናችሁ አይዞ በርታ እንድትሉኝ በአክብሮት እጠይቃለሁ። ስለዚህ እስከ መጨረሻው አብረን የምንሄድ ነው ይሆናል። እንግዲህ ከዚህ በፊትም ያለውን ነገር በደንብ አውርተናል። እስኪ ስላለው ነገር አሁን ለምሳሌ አንቺ እስከ መጨረሻው ዶክመንት እንዳለሽ ነግረሽኛል። የተለያዩ ነገሮች ሙያም መድረስ ስላለብን አብራችሁን እንድትከተሉ በአክብሮት እጠይቃለሁ። ነገር መስራት እንደምንችል ነገር እንግዲህ በዚህ አሁን ላይ ተወዳዳሪ ብዙ እንደነገርኩሽ ምን ያህል መከዳት ምን ያህል ከባድ እንደሆነ ያለው ግን መደረግ ምን ያህል ከባድ እንደሆነ ቤተሰብ እንግዲህ ቤተሰቦቻችን በደንብ እናውቃለን ሁላችንም። የየራሱ የሆነ ሁሉም ሰው ቁስል አለበት። ያን ነገር ግን የተለየ እኛ ሰው ብለሽ እንደ ቤተሰብ አቅርበሽ ነገር ተከታተል ለመድረስ ነው የምንሞክረው። ሁላችን ከክህደት ከውሸት ፈጣሪ ይጠብቀን ነው ማለት በዚሁ አጋጣሚ አሁን ሲጀምር ማንኛውንም ስራ መስራት ይችላል ብዬ ነው። ሁሉም ሰው በተለይ አሁን ሴልስ የየራሱ ህሊና እንደ ህሊናችን ፈጣሪ ፈሪሃ እግዚአብሔር ፈጣሪውን የሚያከብር ፈጣሪውን የሚፈራ እንድንሆን ፈጣሪ እንደዚህ ያለው ስለዛ ያው በቃ ቀጣፋ ሰዎችን መሳብ ይችላል። እንዴት ነሽ ብዬ ሰላም ነሽ? ምን እንደዚህ አይነት ስራዎች ላይ ይወጣልኛል ብዬ አስባለሁ። ከሌላ ስራ ይወጣል እንጂ ምንም አይነት ስራ መስራት በርቅ መንገድ ተዘጋጅተን ዝግጅት አለ ትንሽ ነው አስቸጋሪ መስራት ምን ነገር ደህና ነኝ እንትን መስገናልም ይያው አይ መስራት በጣም ፈልጋለሁ። ሲጀምር በጣም እንትን ነው ጓጉቼ ነው ፈልጋለሁ ያልኩ ስራ ለተለይ አውርተን ስለነበር የምንገናኝበት ሰዓት ራሱ አልሄድም ብሎኝ በቃ በጉጉት ነበር የጠበቅኩ የነበረው። ሲጀመር እንትን ነው በቃ ወጥቼ መስራት አለብኝ በቃ በየራሴን እየሰንግዲስ አንተ እንድታንቀሳቅሰኝ ብዬ ነው አንተ ጋር ነበር ያወርታኝ ለበሰለ አመሰግናለሁ በጣም እና ጥሩ መልካም። እንግዲህ ዞሮ እስኪ የምንችለውን ነገር ሁሉ እንግዲህ ለማድረግ ስራችን የሰውን ህይወት ዝግጁ ነኝ ለመቀየር እኛን ራሳችንን ለመቀየር እንግዲህ በትበት እያልን ነው ያለ ነው። ስለዚህ እየጠፋብኝ እግሬን እያየክ ነው እየወረከ ያለው ለዛ ነው ምንድነው እንደዚህ ያለው ልብስ ተጋኗል ነው
በቃ መልበስ ደስ ይለኛል እንደዚህ አይነት ልብስ ለዛ ነው ለቀቅ ያሉ ልብሶች መልበስ ማዘጋጀት ብቁ ነሽ ወይ ለመስራት ብቁ ነኝ ወይ የሚለው ነገር እንደዚህ ነፃ አንተ ነገሮችን እንጠብቃለሁ አጣራ በጣም ሲጀመር ቢሆን እና ያው ሊያደንቁኝ ነው ይችላል ሌላ ምን ይሆናል ቤተሰቦች መጥተው ያው ሊያደንቁኝ ነው ይችላል ምን ፈልጋለሁ ስለዚህ ያው ባድናቆት ነው በስ አሪፍ ነገር ታገናኘኛለህ ብዬ አስባለሁ ሰጠነው ከላይ እንዴት ሳይቶ ማድነቅ አይችልም ሲጀመር ይሳነት ስለዚህ ያው ሰማለሁ የሚያጠግብላ ምንድነው ይባላል ማር ከምጣዱ ነው ይባላል ለተሰሳኩማ እንዴት ግን ማለት ስለዚህ አንቺ እስካሁን ሲንግል ነሽ ማለት ነው ስራ ለመስራት በስራም እንደዚህ ስላለሽ ለምሳሌ ያለሽ ነገር ከፋሚሊ ጋር ነው የሚኖረው ኦኬ እና በቃ ስራ ምናምን አልሰራም ያው ቤት ውስጥ ፊልም በማየት ቲክቶክ በማየት ነው ማሳልፈው አይናፋር ስለሆነ ነው ምን ግለም እንትን አይናፋርነት ሳይሆን እንዳየከኝም ቆንጆ ሲጀምር በሙሉ አይነት እያየች ብሰራ ነፃነት ኖሮ ብትወራ ይችላል ነው ብዬ ነው ማስበው ሰዎች ሳማከ ያው ከምፈልገው ስራ አንፃር ጥሩ ስራ እንደምታገናኝ ደግሞ ከሰው ጋር ታገናኝ አግኝቼ ባወራ ነገር የሽም ቢዝግ አይገባም እና ያው ለውጥ ነው በቃ ቤት እንኳን ነፃነት እያወራው ነው ወጥቼ ብሰራ አዎ ማለት እሱ ልክ ነሽ ኖርማሊ ትልቅ ነገር ነው ያው የተለየን ያሁን እንደዚህ ገጥሞኝ ስለመስራት ትልቅ ያደርጋል ከብዙ ነገሮች ተቆጠቢያለሽ ስለዚህ ስራ ለመስራት ጀምሮ ነው ፍላጎትሽ ምን ጊዜ ታያለሽ ያው እኛም ለሚቀርበው በላይ የሰው ልጅ የሆነ ነገር ለማድረግ መጀመሪያ ራሱ ነው እንደዚህ አሁን ዳይሬክሽን ለምሳሌ የሚያደርገው ስራ ለሚሰራ ነገር ማለት የታማ ለምን በዚህ በተጋነ ያህል ዝግጁ ነው የሚለውን ነገር ማን ለዚህ ማወቅ ነው የሚያዝኝ እንጂ እኛ እንግዲህ እንዳንድ ተቋም እንዳንድ ስራ እንግዲህ አንድ እንደዚህ የምታምረው ቆንጆ ሴት እንደዚህ ለብሳ እዚህ ሀገር ውስጥ ደህና ሰዎች ጋር እነሱ ጋር የመስራት ፍላጎትን ማለት ዞሮ ለዛ ታሪክ ነገር እንፈልግትን የምትይበትን ነገር ያለሽ መስራት ያለሽ ቤተሰቦቼ ዝቅተኛ ኑሮ ስለማይኖሩ ገንዘብ ላላጣ እችላለሁ ግን ወጥቼ ብሰራና ያው ውበቴን ስለያንዳንዱ ነገር ነኝ አላደለ ስለዚህ ጊዜ ለሚለው ነገር ስራ ብትሰሪ የተሻለ ነገር ይኖርልኝ ብዬ ቆይቷል ማሰብ ከጀመርኩ እና ሰው ወጥቼ ነው ማለት ሊያገናኝ የሚችል ሰው ስራ ሊያገናኝ የሚችል ሰው ስላጣው ብለሻልና እሱን ነው ስላል እንደዚህ ቆይቷል የሚለው ነገር ማለት ይሄን ውበት ይዘሽ አቋም ይዘሽ እሱ የተሻለ ሰው ሊያገናኝ ይችላል ስራ የተገናኘ የተሻለ ፍቅረኛ የሚያዛክር ሰልሽ ተናግረ ብዙ ወንዶች ይሁን ይኖራሉ ስለዚህ ወጥቶ መስራት አለብኝ ስለማስቡ የሚለምኑኝ ምናምን ይደውሉልኝ ማለት ብዙ ወንዶች አሉ እንደዛ እኔ አልፈልግም አሁን ላይ ከቤት ወጥቶ መስራት ነው እንጂ ከወንድ ጋር ሪሌሽንሺፕ ጀምሮ ትዳር ማለት የሆነ መሰረት ነገር ሲኖርክ ነው አይደል ትዳርም ፍቅረኛ መያዝ የምፈልገው ማለት እኔ ታርጌቴ ስራ ላይ ነው አለባበሴ ሪሌሽንሺፕ ላይ ነው ትዳር ላይ አይደለም አሁን እንደዚህ ያለ ፍላጎቴ ልክ ይሄኛው ነገር ሲሳካልኝ ያው ማሰብ ጀምራለሁ ገና አንቺ ደግሞ በጣም እንጂ ፈላጊ አጥቼ ሳይሆን ያው ነው ስላልፈለኩኝ ለስከ ሳይደርስ ፍቅረኛ የለኝም ምናምን ይለው አልፈለኩም ሲጀመር ጭራሽ በቃ ሪሌሽንሺፕ ኖሮኛ ያቅም ያው ትዳር ምናምን ከመድረስ በፊት እኮ ሪሌሽንሺፕ እንዲስተኛ ለማብሰ ምናምን ሪሌሽንሺፕ ኖሮኛ ብዙም ከቤት አልፈልግም ያው ማለት መልበስ ስለምፈልግ እንዲከፈከፈት ያለ እኔ ደግሞ እንደዛ ሰዎች ከዚህ አንተ ስላሳች ስለማላቅ ግን ኮንትራላገኝ ሪሌሽንሺፕ የለኝም እስከዛ ድረስ ሪሌሽንሺፕ ኖሮኛ ያቅም እንኳን ወደ ትዳር ትዳር ደግሞ ገና ነው ለስብ ስራ ሰርቼ ተሳክቶ የሚደርስ ነገር ነው ብዬ ነው ማስበው ደስ ይላል በጣም እውነት ለዛ ያው ስራውን ካገናኘኝ በኋላ አስብበታለሁ ትዳር ነው ይሻል አቋምሽ በዚህ ያው ምናልባት ያው ካሁኑ ደግሞ ለምን አሁን ትዳር ካለሽ በጣም እየደነቀኝ ነው በነገር ግን አንተም በጣም ነው ደስ የምትለው ያው ነው ይቻላል በተገናኘ የማይመቹ ስራዎች ሊሆኑ ይችላሉ ከዚህ አንፃር ከሰዓትሽ አንፃር ምናምን ያሽኮረመምሽ እነዛ ነገሮችን በዚህ አጋጣሚ ቼክ አድርገን አንተም በሙላዬ ወይቶኝ የማያውቀው ሪሌሽንሺፕ ትዳርም ፍላጎትም ሀሳቡም ነፃ ሆነክ ማሰራት ያለብህን ነፃ ሆነክ ልታገናኝ ብዬ ስላሰብኩ ነው በነፃ እንማውራት እንደዚህ አይነት ነገር የለም ምን አይነት ስራ ብትሰሪ ምን አይነት ውጤታማ ያደርገኛል ታስቢያለሽ? ያው አሁን ላይ በነገራችን ላይ እንድታወራኝ እንጂ ሌላ ነገር አስቤ አይደለም እየነገርኩህ ያለው ነው። ጠባብ ነውና ከዚህ በፊት ምንም አይነት ነገር ከሌለ ማለት ነው አንተ ነው እያወራሁሽ ያለሁት። አልመሰለኝም ለኔ ብዙ ሰዎች ናቸው የሚመጡት ስራ ሰሞኝ አይደለም በልጠልት እያወራኸኝ ምናምን ያለውን ነገርና
እንግዲህ ነፃነት እስኪ ነፃነት ቻንሱ እንግዲህ እኔ በምችለው ነፃነት ሙድ ነው እያወራሁሽ ያለሁት እየፈረሙ አይደለም እውነት ለመናገር ራሴ እኔ ስታወራ ነው ማለት ስራ አንገት እንደፍተምታው ነው ሌላም ሰው ስራ አገናኛና ስራ ላሳወር ይችላል ለዛ ነው ይመጣና አሁን ማለት የስራ ሁኔታ ይጠበበ ነው ማለት ነው አልገባኝ እኔ ስለሆንኩ ነው ስለምን ማለት እንደምትፈልጊ ስራ ጠባብ ነው ስልሽ አሁን ለምሳሌ አንቺ ያው ዶክመንት እንዳለሽ ነግረሽኛል የተለያዩ ነገሮች ሙያም እንዳለሽ ነግረሽኛል በሼፍም በተለያዩ ነገሮች አንቺ ምንም ነገር መስራት እንደምትችል ነው ነግረሽኛል ግን ጀስት አሁን ላይ ተወዳዳሪ ብዙ ነው እንደነገርኩሽ የተማረ ኃይል ግን እኛ ያው ትልልቅ ድርጅቶች ጋር ያው ኮንታክት ስላለ እነዛን ነገሮች ላይ እኔ የምችለው ነገር እንግዲህ ያው በውስጤም ደግሞ ያው የሚለኝ ነገር ይኖራል የተለየ ሰው ብለሽ እንደ ቤተሰብ አቅርበሽ እንትን ለምትያቸው ሰዎች ደግሞ የተለየ ነገር አስተናግዳለሁና ያንን እንትን ለማለት ነው ስላለው ነገር ደግሞ እንድነግርሽ የቻልኩት አሁን ሲጀመር ማንኛውንም ስራ መስራት እችላለሁ ብዬ ነው ማሰበው በተለይ አሁን ሴልስ ውስጥ ምናምን ከሰዎች ጋር መገናኘበት ስራ ቢሆን ማለት ቀልጣፋ ነኝ ብዬ አስባለሁ እንግዲህ ያው እያየከኝ ያለ ነገር እንደዚህ አለባበስ ስለዚህ እኔ ታዲያ በቀልጣፋ ነኝ ሰዎችን መስራት ማለት ነው ስራ መስራት እችላለሁ ምን እንደዚህ አይነት ስራዎች ላይ ዞሮ ይወጣልኛል ብዬ አስባለሁ ያው ከሌላ ስራ ይወጣ ማለት ነው እንጂ ምንም አይነት ስራ መስራት አይከብደኝም ማለት ያው መከፈል ያለበት መስራት ከፍዬ ስራውን መስራት ምንም ነገር እኔ ወደ ኋላ ምለው ነገር የለኝም ይያል አይ መስራት በጣም ፈልጋለሁ ሲጀምር በጣም እንትን ነው ጓጉቼ ነው የመጣሁት አልገባህም አንተ ስልክ አውርተን ስለነበር የምንገናኝበት ሰዓት ራሱ አልሄድም ብሎኝ በቃ በጉጉት ነበር እየጠበቅኩ የነበረው ሲጀምር እጅግ ላይ ከሚሆን በቃ ወጥቼ መስራት አለብኝ በቃ በየራሴ እኔ ራሱ መስዋዕት አድርጌ በጣም እያስፈራሽ ያው ሌላ ነገር ሰግናለሁ በጣም ግን ያው ስራውን ማግኘት አለብኝ እስኪ የምንችለው ነገር መስራት አለብኝ ለማድረግ ዝግጁ ነኝ ስራውንም እንደነገርኩሽ ቻንሱ ጠባብ ነው ብዬሻለሁ መጀመሪያ ነግሬሽ ነበር ያው እግርግሬን ይያየክ ነው እየወረከ ያለው ለዛ ነው ያው የተለየ ስም ነው እንደዚህ ያለው ልብስ ተጋኗል ነው ከመጨረሻ በቃ መልበስ ደስ ይለኛል እንደዚህ አይነት ልብስ ለዛ ነው እንደቀቀሉ ልብሶች መልበስ እንደምጨርስልሽ ነው እንግዲህ ቃል እየገባው ነው ለዛ ነው ማለት እንደዚህ ነፃነት ይሰጠኛል አጠራሩ እስቲ ለምን ባትይ ጀመር ሰውነቱን በጣም ነው የሚያምረው በነገር ነው ያው ሊያደንቁኝ ነው ሌላ ምን ይሆናል ያው ማለት ከጠበቅኩ በላይ ነው አንተ ብቻ አይደለም በውበት እየተመረከ ነው ለዛ ነው አይ እኔ እንኳን እንደዛ ነው ሰጥነው ከላይ እንዴት ሳይቶ ማድነቅ አይችልም አይታምረለ ለዛ ነው እንዴ ማለት እንዴት ሰምተካታል የሚያሰልሽ ታብዬ ማላገኝ ነው ይባላል አመጣዱ ነው ስራና ስራ ብቻ ይባላል አዎ እኔም ከስራ መስራት ነው የምፈልገው ማለት ያ ነገር አስቤ አይደለም ግን ደግሞ ያው ስራውን ማግኘት አለብኝ በስራም እንደዚህ እንድታግዘኝ እንፈልጋለን እንግዲህ ምን ያህል እኔ በሚችለው ነገር እንደነገር ሰዎችን አስተካክለ ማድረግሽ በጣም ከፍተኛ ነው ማለት አይ የምችለውን ነገር ሳይሆን እርግጠኛ ልትሆንልኝ ነው የምፈልገው በቃ አይናፋስ ምን ግለም ሲጀምር አንተ ስለስራ እኮ ማለት ሲጀምር በሙሉ አይነት ያየኸኝ አይደል ነገር ያወራኛል ስለዚህ አልነገርከኝ ለስራዎቹ ያው እኔም ከምፈልገው ስራ አንፃር አንተም ደግሞ ከሰው ጋር የምታገናኘው አንፃር እንደዚህ አይነት ነገር ላይ ሼም ሊይዝህ አይገባም ብዬ ነው የማስበው እኔ እንኳን በነጻነት እያወራሁ ነው ድርጅቶች አው ማለት እሱ ልክ ነሽ ኖርማሊ ምናምን እንደዚህ ያው የተለየ እኔ አሁን እንደዚህ ገጥሞኝ ስለማያውቅ ሰው እንደዚህ ሳገኝ ያው በሳል እንደነገርኩሽ ነው ስራ እነዚህ ስራዎች አንቺ ምን ያህል ፍላጎት አለሽ ብዙ ጊዜ ታያለሽ ያው እኛም ለሚቀርበው ድርጅት ናሽናይተን የሚመልሱሽም አይመስለኝም ዳይሬክሽን ያው በቴን ብትጠቀምበት ደግሞ አንተ ነክ ማድረግ ይችላል አይደል በዚህ በተጋነነ መንገድ ማለት አሁን እስካሁን የነገርከኝ ስራዎች አሉ እስቲ ከኔ ጋር ይሄዳል ብለህ ታስበው ስራ ምንድነው የትኛው ነው ፍራቻ ያስፈልጋል እንደዚህ አሁን ካየከው አንፃር ማለት ያው ከኔ ፐርፎርማንስ አንፃር አንተ የትኛው ነው ከኔ ጋር ይሄዳል እንደነገርኩሽ አሁን ለምሳሌ አንቺ ኖርማሊ በዚህ ነው አንተና ሆቴል ታርጌታችን እንግዲህ እንደዚህ አይነት ስራ ካላልሽ አሁን ፖስተስ ምን ያለሽ የመስራት እንደነሱ ስራዎች ሱፐርማርኬቱን ደግሞ እንደ ማናጀር ሱፐርቫይዘርም ምንም ስለ እያንዳንዱ ነገር አሁን አንቺ ከዚህ በኋላስ ለሚለው ነገር ስራ ብትሰሪ አላማሽ እያንዳንዱ ነገር ይደብርሃል እሱን ልትነግሪኝ የሚገባል ሲቀጥል ምንድነው እንደዚህ እንግዲህ ምንም ነገር ተደስላል ከኛ ምንም የለኝም ብለሻልና እሱንም እንዴት ተዋለው ነገር ማለት ይሄን ውበት ይዘሽ
ይሄን አቋም ይዘሽ ስራ አይደል የመጣሽው? እሺ እኔ እየከውረኝ እንደዚህ ነው ይችላል እና እኔ ያወራው ስለክ ያው ፍቅረኛ መያዝ ስለዚህ ያው ስራውን ብዙ ወንዶች ይኖራኝ ይችላል ታብረው መሆን የሚፈልጉ ለምንኝ ምናምን ይደውሉልኝ ማለት ብዙ ወንዶች አሉ። እኔ ስራው ላይ በጣም ዝግጁ ነኝ። አሁን ላይ በጣም መስራት ነው እንጂ በጣም ነው ይጎል ከወንድ ጋር ሪሌሽንሺፕ ጀምሬ ትዳር ማለት የሆነ መሰረት ነገር ሲኖር ነው አይደል? ትዳርም ፍቅረኛ መያዝ ደግሞ እኔ ታርጌቴ ስራ ላይ ነው። ባዶ ሜዳ ላይ ተረድቼሻለሁ። ኖርማሊ ተረድቼሻለሁ። ምን ያህል የስራ ፍላጎትም እንዳለ ይሄኛው ነገር ሲሳካልኝ ያው ማሰብ ነው አንቺ እንዴት በዚህ ቅጽበት ማለት እንጂ ፈላጊ አጥቼ ሳይሆን ያው ነው ስላልፈለኩኝ ነው እስከዛሬ ፍቅረኛ በስልክ ነግሮሽኛል። አልፈለኩም ነው እንዴት ሲጀመር ጭራሽ በቃ ሪሌሽንሺፕ ኖሮኛ ያቅም ከወንድ ጋር ከመቸኮል አንፃር ሳይሆን እስቲ በቃ ስተኛ ለማለት ውለክ ታውቃለህ። በጣም የሆነ ዲፕሬሽን ውስጥ ነው ብዙ መሳይ ነው ያው በጣም መልበስ ስለምፈልግ ስለምንከፈከፈት ያለ ስለምለብስ ያው ሰዎች ከዚህ አንፃር ላይ ስለዚህ ያ ግን ነገር ደግሞ በጣም ከመላመድ የተነሳ ምንም ነገር የለም ምቾት ነው አስተኛ በጣም ስቴት ብሰራ እያሽኮረመምሽ ነው ብዬ ነው ያሰብኩት። ስለዛ እንጂ ይጠቅመኛል እንኳን ብሩ ቢመጣ ሊጠቅመኝ ይችላል። ጭራሽ ብር አልፈልግም አይደለም ብሩም እንደሚያስፈልገኝ አውቃለሁ። ግን ወጥቼ ብሰራ ደግሞ የተሻለ ነው ብዬ አስባለሁ። በጣም እየደነቀኝ ነው። በነገር ላይ አንተም በጣም ነው ደስ የምትለው። ያለሽን ብቃትሽን ማውጣት ትፈልጊያለሽ። ልክ ነው በደንብ። ስለዚህ እኔ እያሽኮረመምሽ ነው። አንተም በሙላይኑ አይቶኝ የማያውቅ ወንድ ይኸው ለመጀመሪያ ጊዜ አንተ ነው ወሬ እያስጣፋሽ አይ ወደ ሌላ ነገር መግባት አይደለም። እንደዚህ ተብለንም አናውቅም። ደስ ስላልከኝ አይ ነጻነት ነው ደስ አይ ኖርማል ነው። ደስ ስላልከኝ እኮ ነው እንደዚህ ወደዚህ ስለሽ ምን ነው እንደዚህ አይ ስትነጻ ሆነክ እንድታወራኝ ነው እንጂ ሌላ ነገር አይደለም። እየነገርኩህ ያለው ነገር ከዚህ በፊት ምንም አይነት ነገር ከሌለ ማለት የሚያሰጋ ነገር የለም። ጀስት ሪሌሽንሺፕ ምናምን ስለኝ ብለን ይደዛ ነው ያው ሌላ ነገር እናድርግ አይደለም። በነጻነት እያወራኸኝ ያው በቃ ደስ ስላልከኝ ነው። ከዛ አንፃር ነው እንግዲህ ነጻነት እንዴት ያው ስራውም እንዳለ ነው እንግዲህ ለኔ በነጻነት አይኔ ስታወራ ነው ማለት እንደዚህ አንገት እንደፍተም ታወራ ነው ወይስ ሌላም ሰው ስራ አገናኘኝ ብሎ ሲመጣ እንደዛ ነው ተለጣጣ የመልክ ብቻ አይደለም የተሰጠኝ ማለት ነው። በቃ እኔ ስለሆነ በዚህ ስለምን እኔ ከሰዎች በምተለዩ ሌላ ሴቶች መቼም ይመጣሉ ያናገራሉ። በጣም እንግዲህ ይሄን ነገር እየደጋገምክብኝ ነው ማለት ገርመሃል። እንዴት ሊገርም ይችላል? በቃ አንድ ቆንጆ ሴት የግድ ሪሌሽንሺፕ ሊኖራት ይችላል እንደዛ ነው ያው አለመፈለግም አለ እኮ እኔ ፈለገ ለዛ ምክንያትሽ ትንሽ አሳማኝ ስላልሆነ እንዴት ማለት ይሄን መሰለ ቆንጆና የያዘች ሴት እኔ መሰለ አቋም የያዘች ሴት እንደዚህ አይነት አስተሳሰብ ያላት ሴት እንዴት ብቻዋን እስካሁን እንዴት ማለት ያለምንም ፍቅረኛ ያለምንም ስለሌለኝ ነው በቃ ማለት ምንድነው አንዳንዱ ነገር ስለማልፈልግ ነው ማለት ያመረዳት ነው ነገር ደግሞ እኔም ጀመር እዚህ ከቦታው ብዙ ምቾት አለ እንኳን ለመሄድ ይችላል። ምን ተመቸሽ? አዎ ብዙ እስከ ጥግ ድረስ ኦኬ እሺ ያው ቃልም እየገባሁ ስለዚህ እስኪ ስላለው ነገርም የምናወራ ይሆናል። ማለት አሁን ስራው እንዴት ነው አለ ስራው ማለት እኔ ስራው መስራት እችላለሁ ማግኘት እችላለሁ። ዞሮ ስራ እንደነገርኩሽ ጠባብ ነገር ይሻላልና ስናው ማለት ያው መከፈል ያለበት እዚህ ጋር ጠቦሽ ነበር ማለት እሺ በጣም ጥሩ እና ልክ ነሽ። እንግዲህ እስኪ ስላለው ነገር በደንብ ምን አረ ኖርማል ነው ዝም ብዬ ነው እሱ ጋር እጅግ ላይ ከሚሆን ነገር ቢነሽ አረ በዛማ በደንብ እንዳይክ ይያስብኝ እኔ በጣም እያስፈራሽ ነው። ያው ጠበቅሽ አይደለም ግን ያው ስራውን ማግኘት አለብኝ። አልጋ ይምጣልሽ ሰፊ መኪና ይምጣልሽ ካልሆነ መኪናችን ጠባብ ነች። ስራውንም እንደነገርኩሽ ያው ቻንሱ ጠባብ ነው ብዬሻለሁ። ቴንኪው ግን መጀመሪያም ነግሬሽ ነበር። ግን ያው ላንቺ አሁን እንደዚህ ያው የተለየ ስሜት ያለው ነገር እንግዲህ እስከ መጨረሻ ጠብር ከፍ እያልኩ እኔ እስከ ነገ ባለው ምናምን እንደምጨርስልሽ ነው እንግዲህ ቃል እየገባሁ ነው። በዚህ እኮ ስላለው ነገር እንድትነግሪ
ስለምን በደንብ አታየኝም? ሲጀምር ሰውነቱና በጣም ነው የሚያምረው። በነገር ብቻ በጣም ቆንጆ ነክ ያው ማለት ከጠበቅኩ በላይ ነው። አንተ ብቻ አይደለም በውበት እየተመረቀ ያለው ለዛ ነው። አይ እኔ እንኳን እንደዛ አላደረኩም። እንደዛም አይደለም እንግዲህ እያደነቅሽ ነው። እኔ እንደዚህ ሰምቼ አይታምራለ ለዛ ነው እንዴ ማለት እንዴት ሰምተህ አታውቅም? ሲጀምር መሰለሽ ታብዬ ማለት ሳይሆን እየቀረ ስራና ስራ ብቻ ነው። አዎ እኔም እኮ ስራ መስራት ነው ማለት ይሄ ነገር አስበህ ተጠበቅሽ ማለት ነው። ግን ደግሞ ያው ስራውን ማግኘት አለብህ። እኔ በሚችለው መንገድ ሁሉ ቀጣይ እንግዲህ መኪና ቀይረ እስከ መጨረሻ አሊያ ደግሞ ቤት አልፈልጋለሁ። አይ የምችለው ነገር ሳይሆን እርግጠኛ እንድትሆንልኝ ነው የምፈልገው። በቃ ይሳካልሻል ሰሪልሽ ሲጀመር አንተ ራስህ ለስራ እኮ ማለት ነው ድፍፍና አድርገህ ነው እየነገርከኝ ያለው። ዘርዝረክ አልነገርከኝ ማለት ሌላ ቦታ ስራዎቹ እንደነገርኩሽ ነው እንግዲህ ማለት እያስጨነቀኝ ነው ማለት ማይባል ነገር ሌላ ቦታ ማለት ነው። አይ እኔ እያስጨነቅኩሽ አይደለም ሌላ ቦታ ማለት ይጠበቅሻል። እዚህም ደግሞ ድርጅቶች ማለት ያው ቦታ አልተመችሽም ምናምን ብለክ ወሬውን አንተ ስለምታውቅ ምናምን እንደዚህ ሱፐር ማርኬት አዎ ማለት እዚህ ነበርሽ ቀይረኛል ተጣጣበሽ ተመችቶኝ ጋር ቦታ ከፍታለ እንደነገርኩሽ ነው። በጣም እንትን ውስጥ እነዚህ ስራዎች አንቺ ምን ያህል ፍላጎት አለሽ? እሱን በቃ እንግዲህ መቼም አንቺን የሚያላችናሽን አይተው የሚመልሱሽም አይመስለኝ። በቃ ያው ወቴን እንድጠቀምበት ደግሞ እንተንክ ማድረግ ይችላል አይደለም እንደንተ ለምሳሌ ማለቴ አሁን እስካሁን የነገርከኝ ስራዎች አሉ። እስቲ ከኔ ጋር ይሄዳል ብለህ የምታስበው ስራ ምንድነው? የትኛው ነው? አሁን ካየከው አንፃር ማለት ያው ከኔ ፐርፎርማንስ አንፃር አንተ የትኛው ነው ከኔ ጋር አብሮ ይሄዳል ብለህ የምታስበው? እንደነገርኩሽ አሁን ማለት እኔ ያው ስራ ነው የምፈልገው እኮ ነገር ይካል በዚህ አቋምሽ ሆቴል ላይ ደስ ያልከኝ ነው እንዴ ካላልሽ አሁን ሆስተስም ከፈለሽ ኖርማል ነው ብለሽ እንደነሱ አይነት ስራዎች ሱፐር ማርኬት ለሚያበቃ ለመጀመሪያ ጊዜ ነው እንደዚህ አይነት ሱፐርቫይዘርም ምንም ፊሊንግ ለሰው ይኖረኛል ደስ ያልከኝ ነው። ኦኬ ተሰምቶሽ ነው ከስሜት ይሰማሽ? አዎ ማለት እኔ እንጃ ደስ ብለኛል ማይባል ነገር ግራ እያጋባኝ ነው። ምን ከባድ ነው ማለት ደስ ያልከኝ በዚህ ቅጽበት ውስጥ በዚህ ሰዓት ውስጥ እንደዚህ አይ ደስ ያልከኝ ነው። ላንቺ ጥሩም አይደለም እንዴ ያው ስራ አይደል የመጣሽ ስራ ስሜታዊ ነው ይገባል ነው እኔ ያወራው ኦኬ ስለዚህ ያው ስራውን እንደምንም እንድታገናኝ ይችላል ስሜታዊ አይደለም ስራውን እንደነገርኩሽ ታይባት ነካኪ ጥሩ ነው ዝግጁ ነሽ። ስለዚህ ማለት እኔ ስራው ላይ በጣም ስራው ነገር ሲጀመር በጣም ማለት ነው እንዴት ልበል በጣም ነው የጓጓሁት። በቃ ስራ መጀመር አለብኝ ስላሰብኩ በጣም ነው የጓጓሁት እና ያው አንተ ደግሞ እዛን ድረስ መቼ ይወራች ካለች ባዶ ሜዳ ላይ ተረድቼሻለሁ። ኖርማሊ ተረድቼሻለሁ ምን ያህል ስራ ፍላጎትም እንዳለሽ። እንግዲህ ግን እንዴት ጉጉት ኖርሽ አሁን አንቺ እንዴት ቆይ ግን አንቺ ምን አይነት ሲት ናቸው ቤተሰቦችን ብለሻል ገንዘብ እንደሌለብሽ ያው ማለት ስለነከው አይደለም ምን አይነት ሴት እንዴት የሚያስቸግር አንቺ ማን ነሽ? አይ ከመቸኮል አንፃር ሰራን አለበት እንዴት በቃ እቤት ተቀየር ተቀየር ከመናምን አሁንም እያወራሁ እንደሳይደ ማለት ነው ኮንትራል በቃ ቆይ ምን ሴት ላይ ነው ማለት ባለጌ ሴት ነሽ? ያማል አይደለም ስላወራው አይደለም በስርዓት እያናገርኩሽ ነው ያለሁት። ስለዚህ ወጥቼ ብሰራ አንቺ ምን አይነት ብዬ ነው ያሰብኩት። ምን አይነት ሌባ ነሽ? ምን ማለት ነው? ስታውን ስለነከው ዳኒ ፍቅረኛሽ አይደለም? ጭራሽ ብር አልፈልግም አይደለም ሸምጣጭ ሌባ እንደሚያስፈልገኝ አውቃለሁ። ግን ወጥቼ ዳኒን አንተ እንዴት ልታቆጭክ ሲጀምር ምንም ልትይ አይገባም። ሰው ሲጀምር ካሜራ ማለት ደና የምን ካሜራ ያማሃል እንዴ? ያማል አይደለም። አንቺ ምን እንዴት እንደዚህ እንትን እንዴት እንደዚህ እንዴት በሐላል እንዴት ተዋሻለሽ? ስለዚህ ምንም ያልኩ ነገር የለም። ሲጀምር ምን አደረኩት? በቃ ስለ ስራ ላወራክ መጣ። ደግሞ ሲጀምር ዳኒ የሚያቀር ስራ እየፈለኩኝ እንደሆነ ምንድነው ስራ የሚያውቃል። አንቺ ግን ሲንግል ነኝ ምናምን ምን አይነት ስራ ኮሬ ተፈበረ ምን ሆነክ ነው? ምን ሆነ ነው አይደለም። በቃ በስርዓት እያንዳንዱን ነገር አንቺ ሲጀምር ካሜራ ምናምን አስፈላጊ አይደለም። ዩቲዩብ ላይ ያለው አትፈልጊ በቃ እሱ ችግር የለውም። ስለሱ አሁን የሚመለከትሽ ነገር የለም። እያንዳንዱ ነገር ሲጀምር ያለ ፍላጎት አንተ በካሜራ መቅረጽ ምን ማለት ነው? አዳምጪኝ። እያንዳንዱ ነገር ወጥቷል። በቃ ምንም ነገር ከዚህ በኋላ ምንም አያስፈልግልሽ። መጥተሽ ገባሽ አይደለ? ይሄ ደግሞ ለአንቺ አይጠቅምሽ ነው ብለሽ ታስቢያለሽ። ለአንቺ ምንም ነገር ይወዳሻል እንጂ አይጠቅምሽ። ኖርማል ነው። ምን ማለት የሚያሰጋ ነገር የለም። ሲጀምር ያለ ኮይኔ ምጣቀው ሌላ ነገር እናድርግ አይደለም ግን ምንም የሚያስቅ ነገር የለም ማለት ምን ማለት ነው? ሲጀምር ታገኛለህ ያው ስራ እንዳለ የት ነው የምታገኝ? በደንብ ያው መረጃሽ ወጣ በቃ እያንዳንዱ
እያንዳንዱ ነገር ዳኒ ማለት ጓደኛዬ ነው። እኔ ጋዜጠኛ ነኝ። አንቺን እንዲከታተል ፈጣን አድርጎ ልኮኝ ነው እያንዳንዱ ነገር እንድትወጪ አንተ የሰው ምን ማለት ነው? ሲጀመር መች ነው ባል የለኝም ያልኩት? በዚህ ቁንጅናሽ እኔ በጣም ባል የለኝም ያልኩት ነው። መች ነው ያልኩት? እንደዚህ ነኝ እንደዚህ ነኝ። በጣም እንግዲህ አንተ ለሱ መቀለ ነው የሚፈልገው። ሲጀመር አይሰማ አንተ ገርመሃል። እንዴት ሊገርም ይችላል? በቃ ጀስት አንድ ቆንጆ ሲጀመር በጣም የኮራ ባል ነው ሊኖራት ይችላል። እንደዛ ነው ተጋብተን ነው ሲጀመር አለም እየነገርኩ ነበር። በደንብ ለዛ ምክንያት ትንሽ አሳማኝ ስላልሆነ ምንም አላልኩም። ቀጥታ ነው እያወራሁ ያለው። ሲጀመር ካሜራውን አጥፋ። አንተ ስለኔ ህይወት የሚመለከቱት ነገር የለም። ምንም አሁን የሚያስፈልገው ነገር ምንም ነገር አያስፈልግም። መጨቃጨቅ ምናምን አያስፈልግም። አንቺ ግን እያንዳንዱ ነገር ያለምን ከዚህ በኋላ የሚጠቅምሽ ነገር የለም። ራስሽን ጠይቂ፣ ራስሽን ፈትሽ። በቃ ሲጀመር ካንተ ጋር ቁጭ ብዬ ማውራቴ ነው የኔ ብልግና። እሺ ደግሞ ሲጀመር እሰራለሁ እንደገና እሰራለሁ። እሱን ተይው። አሁን ሌላውን ዛቻው ምናምን ተይውና ኦኬ፣ የሚያስፈልግ ነገር የለም። ስለዚህ በጣም ባለጌ ነህ። በጣም እሺ፣ በጣም ባለጌ ነህ። አንተ ሲጀመር ይሄን ቪዲዮ ሳተከው ለዳኒ የኔና ህይወት የሱ ህይወት ይበጥበጥና ማለት ነው አሳያለሁ። ድንጋይ ራስ ድሮም ሲጀመር እኔ ነኝ ጥፋተኛ አንተን ማዋራት። እሺ ስናቡ ምን እንደቆም አልቻለም። አልተመቸሽም? እዚህ ጋር ጣቦት ነበር ማለት እንዳያችሁት ነው ቆይታችን ይሄን ይመስላል። በጣም እንግዲህ ዳኒ ጓደኛዬ እንግዲህ ምን ያህል ጉድ እንደተሰራ ምን ያህል ሌባ ምን ያህል ባለጌ እንደሆነች እያያችኋት ነው። እያስጨነቀችኝ በጣም እየረበሸችኝ እንደነበረ እንግዲህ እያያችሁ ነው። እኔ ግን በትዕግስት እየሳቁ ምን እያላማ አብሬያት ነበር የቆየሁት። እስኪ ምን አይነት ማለት ምን ማድረግ ጠበበሽ? እንግዲህ እችልሽ ትዳር አላት ምንድነው የተከበረ ትዳር ነው ያላት። እንግዲህ እንዳያጣቱ መጨረሻ ላይ ምንድነው እንግዲህ የተከበረ ትዳር ነው ያለኝ በሰርግ በደንብ ነው የተጋባ ነው እያለች ነው እንግዲህ ያለችኝ። እኔንም ሌላ ውስጥ ታስገባ እንግዲህ ሌሎች ጥሩ እንደዚህ እያደረገች ይሄ ልጅ በጣም በብዙ ስቃይ ነው የቆየው ነው ከነገረ ይወልም ውስጥ ቆይቶ ነበር። ዛሬ ግን እንግዲህ እሱ በፈቀደው ቀን ነበረ እውነታውን ለማውጣት የመጣ ነው። ምን ማድረግ እንዳለበት ቤተሰቦች እንግዲህ አብራችሁ በኮሜንት በላይክ እንዲሁም በሰብስክራይብ እያደረጋችሁ እንድትተባበሩ እንግዲህ በአክብሮት እጠይቃለሁ። መልካም ቆይታ። ስለዚህ ገምሰውነት ነው ታና ደስ ይላል። እየሸሸኝ ነው። ምን ነው እየሸሸሁሽ ሳይሆን እየቀረብኩሽ ነው። ያረ አንሰለኝም በሚለዛ እንዴት ማለት ግን እዚህ ጠበበሽ ማለት ነው? አው ብዙ ምቾት አልሰጠኝም። ምን ይሆነ ለቀቅ ያለ ነገር ደስ የለመሽው? አው ለዛ በቃ ቀጣይ እንግዲህ መኪና ቀይረን አሊያ ደግሞ ቤታችሁ ወስደሽ እዛ በደንብ ነው ቤትም ከፋሚሊ ጋር እኮ ነው የምኖረው። ምን ነው ቤት እንኳን አይዛሰም። እስቲ ሌላ ቦታ ሌላ ቦታ ማለት ሌላ ቦታ በሰፊ የምንገናኝበት ቦታ ማለት እያስጨነቀኝ ነው ማለት ማይባል ነገር ሌላ ቦታ ማለት ነው። አይ እኔ እያስጨነቁሽ አይደለም። ሌላ ቦታ ማለት ይጠበቅብሻል ማለት ያው ቦታ አልተመችሽም ምናምን ብለክ ወሬውን አንተ ስላመጣክ ብዬ ነው። አዎ ማለት እዚህ ነበርሽ ቀይረኛለሽ ጠበበ ያልተመቸኝም ማለት እኮ ለዛ ነው። በጣም እንትን ውስጥ እየገባሽ ነው ማለት እየተቀያየርሽ ነው። ተቀያየርኩ ነው ልክ አይደለም። ምን ሆነ እኔ አላውቅም። አይ ማለት መስሎክ ነው ተቀያየርሽ። ዛጋ ቦታ አልተመቸኝም በቃ እዚህ ጋር መጣ ጀስት ሪላክስ እንዳደርግ አፈልግም እንደ አንተ ይሁንሽ እንግዲህ እናንተ ሰውነት ባለቤት አለው ነው። አይ እስ እንደዚህ ሲንገላ እኔማ እንደነገርኩሽ ነው እንግዲህ እኔ ወደዛ እኔ ሌላ ሀሳብ ውስጥ የለኝም። እኔ ስራ ሰው ነኝ ማለት እኔም ያው ስራ ነው የምፈልገው እኮ ነገር ይካሉ ግን ያው እየተቀያየርሽ ነው። ጀስት ደስ ይላልከኝ ነው እንዴ ማለት ምንድነው ኖርማል ነው እንዴ? ኦኬ ኖርማል ነው ብለሽ ነው የምታስቢው? ስለካ አይደለም ያው በቃ ለመጀመሪያ ጊዜ ነው እንደዚህ አይነት ፊሊንግ ለሰው ይኖረኝና ደስ ይላልከኝ ነው በቃ። ኦኬ ተሰምቶሽ ማያውቅ ስሜት እየተሰማሽ? አዎ ማለት እኔ እንጃ ደስ ብለኛል። ማይባል ነገር አጣይቀኝ ግራ እያጋባኝ ነው። ከባድ ነው ማለት በዚህ ቅጽበት ውስጥ በዚች ሰዓት ውስጥ እንደዚህ መቀየርሽ ላንቺ ጥሩም አይደለም። ሲቀጥል ደግሞ እንደዚህ ስሜታዊ ልትሆኚ አይገባም። ነው አይ ስሜታዊ ሆኜ አይደለም እንትን ነው ስሜታዊ ሆኜ አይደለም። ታይ ባትነካኪ ጥሩ ነው።
ምን ነው የምትፈራው ነገር አለ እንዴ? አይ ያው ግዴታ ነው መፍራት። ለምን ትፈራለህ እንዴ? ለምን ደሞ አልፈራም? ለምን አስፈራህ? እዛ አንድ ነጻ ሴት ነው እያወራች ካለችው እና ምን ያስፈራክ ነገር የለም። እንደዛ ነው የምታስበው? ቆይ ግን አንቺ ምን አይነት ሴት ነሽ? ማለት ስለነካውክ ነው? ማለት ስለነካውክ ነው? ስለነካው አይደለም። ምን አይነት ሴት ነሽ? ምን ማለት ነው? አንቺ ማን ነሽ? እንዴ ምን ማለት ነው? እያወራን አልነበር እንዴ እስካሁን? እያወራን አሁንም እኮ ከመሬት ተነስተህ ካልገባኝ አሁንም እያወራሁሽ ነው ያለሁት። ማለት ምን ያኮሳትራል? በቃ ቆይ ምን አይነት ውሸታም ሴት ነሽ? ምን አይነት ባለጌ ሴት ነሽ? ያማው እንዴ ሲያስጠላ እግዚአብሔር ማለት ነው። ያማው አይደለም ስላወራውክ ነው? ስላወራውክ አይደለም፣ በስርዓት እያናገርኩሽ ነው ያለሁት። አንቺ ምን አይነት ውሸታም ምን አይነት ሌባ ነሽ? ምን ማለት ነው እንዴ? እስካሁን ስለነካውክ ምናምን ነው? አንቺ ዳኒ ፍቅረኛሽ አይደለም? ዳኒ ማን ነው? ሸምጣጭ ሌባ ታገኛለህ እንዴ? ዳኒ አንተ እንዴት ልታውቀው ቻልክ? ሲጀመር ምንም ልትይ አይገባም። እዚህ ጋር ሲጀመር ካሜራ ማስቀምጫለሁ። የምን ካሜራ ያማሃል እንዴ? እንዴት እንደዚህ እንትን ታያለሽ? እንዴት በሐላል እንዴት ተዋሻለሽ? ምንም ያልኩ ነገር የለም። ሲጀመር ምን አደረኩክ? በቃ ስለ ስራ ላወራክ መጣሁ። ደግሞ ሲጀመር ዳኒ የሚያቀር ስራ እየፈለኩኝ እንደሆነ ምንድነው? ስራ የሚያውቃል። አንቺ ግን ሲንግል ነኝ ምናምን ምን አይነት እንዴ? ምን ሆነክ ነው? ያማሃል? ምን ሆነ ነው አይደለም። በቃ በስርዓት እያንዳንዱን ነገር አንቺ ሲጀመር ካሜራ ምናምን አስፈላጊ አይደለም። የቱ ጋር ነው ያለው? አትፈልኝ። በቃ እሱ ችግር የለውም። ስለሱ አሁን የሚመለከትሽ ነገር የለውም። እያንዳንዱ ነገር ሲጀመር ያለ እኔ ፍላጎት አንተ በካሜራ መቅረጽ ምን ማለት ነው? በቃ አዳምጪኝ። እያንዳንዱ ነገር ወጥቷል። በቃ ምንም ነገር ከዚህ በኋላ ምንም አያስፈልግም። ገባሽ አይደለ? ይሄ ደግሞ ለአንቺ አይጠቅምሽም። ለአንቺ ምንም ነገር ይወዳሻል እንጂ አይጠቅምሽም። ያማል ችግር አለብህ። ሲጀምር ያለኛለህ ወይ ነኝ አናግረኝ ዙርና ያናገር ምንም ያስቅ ነገር የለም ማለት ምን ማለት ነው? ሲጀምር ታገኛለህ በደንብ ነው ማለት የት ነው የምታገኝ? በደንብ ይኸው መረጃሽ ወጣ በቃ። ስለዚህ እኔ ደግሞ ያንቺ ሚስጥር እያንዳንዱ ነገር ዳኒ ማለት ጓደኛዬ ነው። እኔ ጋዜጠኛ ነኝ። አንቺን እንዲከታተልሽ አድርጎ ልኮኝ ነው እያንዳንዱ ነገር እንድትወጪ። አንተ የሰው ህይወት መበጥበጥ ነው ስራክ። ምን ማለት ነው? ሲጀመር መች ነው ባል የለኝም ያልኩት? ብዬ ካለ ባል የለኝም ነው መች ነው ያልኩት? ማለት ስለነካውክ ያው አንተ ነው እነሱ ማጠናን ፈልገህ ሲጀመር አይሰማህም አይደለ? በደንብ ሲጀመር በጣም የኮራ ባል ነው ያለኝ። ተቀየርክ ከመሬት ተነሳ ተጋብተን ነው ሲጀመር እየነገርኩ ነበር አይደል? ነኩሰትራል በቃ ምን ፍላጎት ሳሳየው ምን ማለት ነው? ገታ ነው እያወራሁ ካለ ሲጀመር ካሜራውን አጥፋ። አንተ ስለኔ ህይወት የሚመለከትክ ነገር የለም ምንም። አሁን ይኸውልሽ የሚያስፈልገው ነገር ምንም ነገር ይሄ አያስፈልግም። መጨቃጨቅ ምናምን አያስፈልግም። አንቺ ግን እያንዳንዱ ነገር ከዚህ በኋላ የሚጠቅምሽ ነገር የለም። ራስሽን ጠይቂ፣ ራስሽን ፈትሽ በቃ። ሲጀመር ካንተ ጋር ቁጭ ብዬ ማውራቴ ነው የኔ ብልግና። እሺ ደግሞ ሲጀመር እሰራልሃለሁ እንደገና ነገር እሰራልሃለሁ። እሱን ተይው። አሁን ሌላውን ዛቻው ምናምን ተይውና ምንም የሚያስፈልግ ነገር የለም። ስለዚህ በጣም ባለጌ ነክ፣ በጣም እሺ፣ በጣም ባለጌ ነክ አንተ። ሲጀመር ይሄን ቪዲዮ ሳተከው ለዳኒ የኔና ህይወት የሱ ህይወት ይበጥበጥና ማለት ነው አሳያለሁ። ድንጋይ ራስ ድሮም ሲጀመር እኔ ነኝ ጥፋተኛ አንተን ማዋራቴ። እሺ ሰላም ቤተሰቦች፣ እንግዲህ እንዳያችሁት ነው ቆይታችን ይሄን ይመስላል። በጣም እንግዲህ ዳኒ ጓደኛዬ እንግዲህ ምን ያህል ጉድ እንደተሰራ፣ ምን ያህል ሌባ፣ ምን ያህል ባለጌ እንደሆነች እያያችኋት ነው። እያስጨነቀች በጣም እየረበሸችኝ እንደነበረ እንግዲህ እያያችሁ ነው። እኔ ግን በትዕግስት እየሳቁ ምን እያልኩ አብሬያት ነበር የቆየሁት። እስኪ ምን አይነት ማለት ምን ማድረግ አለበት ቤተሰብ? እንግዲህ እችልሽ ትዳር አላት፣ የተከበረ ትዳር ነው ያላት። እንግዲህ እንዳያችኋት መጨረሻ ላይ ምንድነው የተከበረ ትዳር ነው ያለኝ፣ በሰርግ በደንብ ነው የተጋባ ነው እያለች ነው እንግዲህ ያለችውና እኔንም ሌላ ውስጥ ልታስገባ እንግዲህ ሌሎችም ወንዶችም እንደዚህ እያደረገች ይሄ ልጅ በጣም በብዙ ስቃይ ነው የቆየውና ከነገሬ ውስጥ ቆይቶ ነበር። ዛሬ ግን እንግዲህ እሱ በፈቀደው ቀን ነበረ እውነታውን ለማውጣት የመጣ ነው። ምን ማድረግ እንዳለበት ቤተሰቦች እንግዲህ አብራችሁ በኮሜንትም በላይክም እንዲሁም በሰብስክራይብ እያደረጋችሁ እንድትተባበሩ እንግዲህ በአክብሮት ተጠይቃለሁ። መልካም ቆይታ።